ይህ በባህሪ ላይ ማንኛውም ለውጥ ለማድረግ የምንጠቀምበት አጋጣሚ ነው። የፈለከውን ነገር መቀየር ትችላለህ። ሁሉንም ነገር ማለት ግን አይደለም። ዋናው ችግር እሱ ነው። በባህሪ ልትሆን የምትፈልገውን ማንኛውም ነገር መሆን ትችላለህ። ነገር ግን ሁሉንም ነገር በአንድ ጊዜ መሆን አትችልም። ስለዚህ ጥቂት ነገሮችን ብቻ መምረጥ አለብህ። በሚቀጥለው ዓመት መጨረሻ ላይ ወደ ኋላ መለስ ብለህ ስታይ ይህ ዓመት ስኬታማ ነበር ለማለት ምን መከሰት ይኖርበታል? ይህ ጥያቄ የተሻለ እይታ እንዲኖር ይረዳል። አብዛኛውን ጊዜ መልሱ ጥቂት ነገሮች ላይ ብቻ ያርፋል። ከአቅም በላይ የሆነ እጅግ ከፍተኛ ግብ ማስቀመጥ ብቃትህን አይጨምረው። ይህንን አስብ። ወደ ምግብ ግብዣ ሄደ ሳህን ላይ የምትችለውን ያህል ምግብ አዘጋጀን በል። ሁሉንም እፈልጋለሁ፣ ሁሉንም ሳህን ላይ አደርገዋለሁ፣ ሆዴም እስኪ በቀው ይሰፋል አልክ። የሰው ሆድ እንደዚህ አይሰራም። የሥራ ጫናችንም ቢሆን እንደዚህ አይደለም። ስለዚህ የመጀመሪያው ሕግ አዲስ ነገር ለማንሳት በእጅ ያለውን ነገር ማውረድ አለብህ። በሥራ ሳህን ላይ ብዙ ነገር ስለጫንክ ብቻ የሥራ አቅም ያንን ሁሉ ለማስተናገድ ይሰፋል ብለህ አታስብ። ነገሮች እንደዚህ አይሰሩ። ከማደርገው በላይ መጨመር አልችልም የሚል መነሻ ይኖር። ነገሮችን ልትቀያየር ትችላለህ፣ ግን አዲስ ነገር መጨመር አትችልም። ምናልባት በስልክ የምታጠፋውን ጊዜ በመቀነስ ይበልጥ ውጤታማ ልትሆን ትችላለህ፣ ግን አሁን ያለ የጊዜ መጠን ውስን እንደመሆኑ አምነህ ተቀበል። አዲስ ነገር ለማንሳት የሆነ ነገር ማስቀመጥ አለብህ። ይህ ማለት የሆነ ነገር ከሳህን ላይ መቀነስ አለብህ ማለት ነው። እኛ የምናስበው ስለመጨመር እንጂ ስለመቀነስ አይደለም። በሚዛን ሁኔታ የሌላ ሰው ዓላማ ወይም ስኬት ወስደ ልክ እንደ ልብስ ልትለብሰው አትችልም። እንደማይሆንልህ የታወቀ ነው። ምክንያቱም ልክ አይሆንም። ልቀቀው፣ ካልሆነ ይጎትታል። ይህ ማለት የምታሳድደው ነገር እንዴት እንደማትነድፍ ካልተጠነቀቅ ህይወትህን ሙሉ የተሳሳተ ግብ ላይ የተደገፈ ትልቅ መሰላል ስትወጣ ልትኖር ትችላለህ። የረጅም ጊዜ ግቦች ለመድረስ አስቸጋሪ ሊሆን ይችላል። ነገር ግን ለአንድ ዓመት ብቻ ካሰብክ አሁን ስለ እቅድ ማውራት እንችላለን። ዛሬ አንድ ነገር ብቻ ማሳካት ብችል ያ ምን ይሁን ብለህ በየቀኑ ጠዋት ራስህን ጠይቅ። እሱ ትልቁ ነገር ነው። አብዛኛውን ጊዜ የሚያስፈራው ነገር ነው። አብዛኛውን ጊዜ ደግሞ ማድረግ የማትፈልገው ነገር ነው። ለምሳሌ ሰዎች ከሥራ አለቆቻቸው ጋር ማድረግ ያለባቸውን ከባድ ንግግር ለማድረግ ወይም ያንን ትልቅና አስፈሪ ሥራ ለመጀመር ሲሉ ለ6 ወራት ያልተነካውን የወጥ ቤት ቁም ሳጥንን ሲያደራጁ ይውላሉ። መደረግ ያለበትን አንድ ነገር ላለማድረግ መደረግ የማይገባቸው ሁሉንም ነገሮች ታደርጋለህ። ሰዎች የጥቂት ቀናት ህመም ወይም ጥረት ለማስቀረት ሲሉ ለወራት፣ ለዓመታት አልፎን ተርፎ ለብዙ 10 ዓመታት ሰቃይ ውስጥ ይኖራሉ። በጊዜ ሂደት ግን ያ ያጠራቀምከው ምቾት ማጣት ክምር ሆኖ ይመጣብሃል። ሁልጊዜ ሥራ መብዛት በአይምሮ ጓዳ የሚመላለሱ ስስ ሐሳቦች እንድትሰማ ያደርግሃል። ያቺ ዝምተኛ ድምፅ ደግሞ አብዛኛውን ጊዜ በጣም ኃይለኛዋ ነች። የምትፈልገው መልስ ያለው ልታስተናግደው በሞከርከው ዝምታ ውስጥ። ስለ ችግሮችና ውጥረት 3 ነገሮችን ልበል። አንደኛ፣ ችግሮች የህይወት መገለጫዎች እንጂ ስህተቶች አይደሉም። በህይወትህ ውስጥ ምንም ችግር የሌለበት ጊዜ ፈጽሞ አይመጣም። አንድ ቀን ስትነቃ ችግር ሁሉ ተፈቶ የምታገኘው ይመስላል። ችግሮችን ሊቀያየሩ ይችላሉ እንጂ ችግሩ መኖሩ አይቀርም። ሁለተኛ፣ አሁን አይምሮህን የያዘውን ማንኛውም አሉንታዊ ሐሳብ ከ3 ወር በኋላ ትርጉም አይኖረው። ከ3 ወር በኋላ አይምሮ እንዴት ተጨንቆ እንደነበር ወይም ደጋግመህ የምታስባቸውን አሰልቺ ነገሮች አታስታውሳቸው። ከ3 ወር በፊት ምን ያስጨንቅ ነበር? ምናልባት አታስታውሰው። ነገር ግን ያን ጊዜ ስትጨነቅ ያጠፋው ጊዜ አልፏል። ስለዚህ ለወደፊት ለምታስታውሰው ችግር ስትል የዛሬ ደስታህንና የአሁኑ ጊዜን እየሰዋህ ነው። ሶስተኛ፣ ለውጥ ምቾት አይሰጥም። ያለ ከፍተኛ ውጥረት እምብዛም አይከሰትም። መማር የሚመጣው ከዳርቻዎች ነው። ከዳርቻዎች፣ አዎ፣ የቅርብ የእድገት ቀጠና። ይህም ማለት ራስህን ካመቸ ቀጠና ትንሽ ወጣ አድርገህ መገፋት ማለት ነው። አንዳንዴ ይህ ስሜታዊ ህመም ሊሆን ይችላል። እድገት የሚመጣው ራስህን በተገቢው መጠን ስታለጥጥ፣ ጉዳት እንዳይሆንብህ ግን ደግሞ ፈተና እንዲሆንብህ አድርገህ ራስህን ስትገፋው አቅም ይሰፋል። ስርዓትም ይበልጥ ጠንካራ ይሆናል። በህይወት የታዩ ትልልቅ ለውጦች የመጡት በገጠመ ከባድ ፈተናዎች ምክንያት ነው። ወደ ኋላ መለስ ብለህ ብታይ የእድገቶች ዘርፍ ሁሉ የበቀሉት በዝቅተኛ የህይወት ወቅት ላይ ነው። ብትችል ኖሮ እነዚያ ጊዜያት ታስወግዳቸው ነበር? ምናልባት አይሆንም። ስለዚህ ወዳጅ፣ ይህ ፈተና ስጦታ ነው። ምቾት ማጣት እንደጋበዝከው እንግዳ አድርገህ ተቀበል። ስለ ስኬት መለኪያዎች ስናወራ የሚታዩና የተደበቁ መለኪያዎች አሉ። አዎ፣ ብዙ ጊዜ የሚታየውን ስኬት ለማግኘት ስንል የተደበቀውን ስኬት እንሰዋለን። የሚታዩት የሥራ ማዕረግ፣ ደሞዝ፣ በባንክ ያለ ገንዘብ፣ የቤት መጠን፣ ሰዎች የሚያዩቸው ነገሮች ናቸው። በተፈጥሯችን ሰዎች በማያዩት ነገር ፋንታ በሚያዩት ነገር እንመዘናለን። ለምሳሌ ሰዎች ከፍተኛ ደሞዝ ለማግኘት ሲሉ ረጅም መንገድ ተጉዘው ወደ ሥራ መሄድን ይመርጣሉ። ነገር ግን የጥናት ውጤቶች እንደሚያሳዩት ለሥራ ተብሎ የሚደረግ ረጅም ጉዞ ከሰው ደስታ መጥፋት ጋር በቀጥታ የተያያዘ ነው። ታዲያ እዚህ ጋር የጠፋው ወይም የተደበቀው መለኪያ ምንድን ነው?
ከቤተሰብ ከልጆችና ከትዳር አጋር ጋር የሚጠፋው ጊዜ ነው። ወይም ደግሞ ከፍተኛ ክፍያ ያለው ግን በጣም አስቀያሚ ስራ ውስጥ መግባት። የሚታየው መለኪያ ደሞዝ ነው። የተበቀለ መለኪያ ግን ማታ ስትተኛ የሚኖር የአእምሮ ሰላም፣ ጤናህና ቅዳሜና እሁድ ከቤተሰብ ጋር የመሆን ብቃትህን። የተወሰነ የኑሮ ደረጃ ላይ ከደረስክ በኋላ ተጨማሪ ነገር ለማግኘት ስትል ደስታህንና ሰላምህን የምትሰዋ ከሆነ የተሳሳተ ምርጫ እያደረግክ ነው። ምክንያቱም የምትፈልገው ነገር ደስታን፣ ሰላምን ለማግኘት ስትል እነዚያኑ ነገሮች ወደሚያመጣው ወይም ገንዘብ እየቀየርካቸው ነው። የምርታማነት ጭንቀት የሚባል ነገር አለ። ይህም የራስህን ስኬት ለማየት አለመቻል ነው። ይህ በስራ መዛል፣ እኔ ብቁ አይደለሁም የሚል ስሜት እና በጭንቀት መካከል የሚገኝ ስሜት ነው። ስኬትህን ለማጣጣም እድል ሳይሰጥ ገና አልሰራም እያለ ይገፋል። ሰዎች ራሳቸውን በቂ ስራ አልሰራም እያሉ ይገርፈዋል። ምክንያቱም ድሮ ውጤታማ እንዲሆኑ ያደረጋቸው እሱ ስለመሰላቸው ነው። ነገር ግን እንደ አትሌት ብትሆንና አሰልጣኝ ሁል ጊዜ ስህተትን ብቻ የሚነግር ከሆነ ተነሳሽነት አይኖርም። ብዙ ሰዎች የምርታማነት ዕዳ እንዳለባቸው ይሰማቸዋል። በየቀኑ ሲነቁ ወደ ኋላ ቀርቻለሁ ብለው ያስባሉ። ቀኑን በሙሉ በጥሩ ሁኔታ ከሰሩ ብቻ ተቀባይነት ያለው ደረጃ ላይ ደረሱ ብለው ሳይጨነቁ ይተኛሉ። ይህ ማለት ግን በመሸነፍ ላይ ነው ማለት ነው። ምክንያቱም ቀኑን በሚገባ ብትወጣው እንኳን የምታገኘው ውጤት አቻ መውጣት እንጂ ማሸነፍ አይደለም። በእያንዳንዱ የጀግና ጉዞ ላይ ሰዎች ካሉበት ወደሚፈልጉት ቦታ ለመሄድ ሲወስኑ በራስ መተማመናቸው የማይናወጥ ይመስለናል። እንደ እውነቱ ከሆነ ግን የእድገቱ ጉዞ በጥርጣሬ በራስ መራራትና ባለመገኘት የተሞላ ነው። በፊልም ላይ 3 ደቂቃ የሚወስደው ትዕይንት በእውነተኛው ታሪክ ላይ አራት ዓመት ሊሆን ይችላል። ለዚህ ነው ወደ ድሮ ልማድ መመለስ የሚቀለው። የብቸኝነት ምዕራፍ የሚባለው ከድሮ ጓደኞች ጋር መግባባት እስካልቻልክበት ደረጃ አድገ ነገር ግን አዲስ ጓደኞችን ገና ያላገኘህበት ጊዜ ነው። ለምሳሌ መጠጣት ለማቆም ወሰንክ እንበል። ጓደኞች መጠጥ ቤት መሄድ ይፈልጋል፣ አንተ ግን አትፈልግ። እነሱ ስለ ጨዋታ ሲያወሩ አንተ ስለ ጂም ማውራት ትጀምራለህ። ቋንቋቸው አይገጣጠምም። ይህ በጣም ምቾት የማይሰጥ ጊዜ ነው። ወደ ድሮ ህይወት እንድትመለስ ይገፋል። ነገር ግን ለማድረግ ስትል አንዳንድ አብረው የማይጓዙ ጓደኞች ወደ ኋላ መተው ይኖሩብህ ይሆናል። ይህ ስለ ማንነት መበላለጥ ሳይሆን በህይወት ለውጥ ስታደርግ የሚመጣ እውነታ ነው። ይህ የብቸኝነት ምዕራፍ የእድገት አካል እንጂ ስህተት አለመሆኑ ነው። ያ ጥርጣሬና ምቾት ማጣት መኖር ያለበትም። ዝም ብለህ አድርገው። ደክሞህም ቢሆን አዝነህም ቢሆን ብቸኛ ሆነህም ቢሆን አድርገው። ማንም መጥቶ እጅህን እንዲይዝ አትጠብቅ። ጄፍ ቤዞስ እንዳለው መለየት ማለት መትረፍ ማለት ነው። ዓለም ግን አንተ ተራ እንድትሆን ትፈልጋለች። ተራ ላለመሆን ደግሞ ከፍተኛ ጉልበት ይጠይቃል። ስለዚህ አዲስ ስራ ለመጀመር ወይም ህይወት ለመለወጥ ስትነሳ ከሌላ ቦታ የምታጠፋው ጉልበት መቀነስ አለበት። በሰውነታችን ውስጥ ያለው ጉልበት ልክ እንደ ባንክ አካውንት የተወሰነ መጠን ነው። አዲስ ነገር ስንጀምር ጉልበት ያስፈልገናል። ስለዚህ ሌላ የማይረባ ነገር ላይ የምናጠፋው ጉልበት መቆጠብ አለብን። ችግሮች የህይወት አካል ናቸው። አንድ ሮኬት አስብ፣ ከመሬት ሲነሳ ነው ከፍተኛ ጉልበት የሚያስፈልገው። አንተም ጉዞውን ስትጀምር ያለህን ማንኛውን ተነሳሽነት ተጠቀም። በልጅነት የደረሰብህ መገፋትም ይሁን የመከበርን ፍላጎትም ይሁን አንዴ ከተነሳ በኋላ ነዳጁ ይቀየር። ወደ ጠፈር ስትወጣ ደግሞ ሌላ ጉልበት ትጠቀማለህ። ስለዚህ ሳህን ላይ ሁሉንም ነገር አታከማች፣ ምክንያቱም መክሸፍህ የተረጋገጠ ይሆናል። ቅድመ ተከተል አውጣና አስፈላጊ ያልሆኑትን ነገር ሰርዝ። ከሁሉ በላይ አስፈላጊው ነገር ህይወትህን በቁም ነገር ማየት አቁም። ማንም ከዚች ምድር በህይወት አይወጣም። ከ3 ትውልድ በኋላ ስምህን እንኳን የሚያስታውስ አይኖርም። ይህ ነፃነት ሊሰጥ ይገባል። ህይወት በባህሪዋ አስቂኝና አጭር ነች። የደስታ መዘግየት ሲንድሮም ሰለባ አትሁን። ይህንን ከጨረስኩ በኋላ መኖር ጀምራለሁ አትበል። እውነተኛው ህይወት አሁን ነው። ወደፊት የሆነ ጊዜ እውነተኛ ህይወት ይጀምራል የሚለው ቅዠት ነው። ነገሮች እንዲሳኩ መሞከር መቼም ቢሆን አትቆጭበት። ይህ ትርጉም በህይወት ላይ አዲስ እይታ እንዲሰጥ ተስፋ አደርጋለሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳይረሳ። ቤል ነበርኩኝ። ቸር ቆዩልኝ።